ጋይስ ቦቼና ግምጃ በድጋሚ ተጣሉ። ምንድነው የተፈጠረው? የቦቼ ሙዚቃ መለቀቁ ከግምጃ ጋር ምን ያገናኘዋል? ለማንኛውም ብዙዎቻችሁ ኮሜንት ስታደርጉልኝ ነበር፣ እንዲሁም ቲክቶክ ላይ ሰሞኑን አጀንዳ ሆኖ ነበር። እስከመጨረሻው ተከታተሉኝ፣ የተፈጠረውን ነገር እነግራችኋለሁ። በመጀመሪያ ግን የቦቼ ሙዚቃ ሰምተው አስተያየት የሰጡ ሰዎች እና በጣም ያሳቀኝ ቪዲዮ አለ። እሱን ላሳያችሁና ወደ ቀጣይ ቪዲዮ እንሄዳለን። ከኢትዮጵያ ዱባይ የተቀረጸው ከሳውዲ ሞዴል የተመረጠው የቦቼ ሙዚቃ ለየት ያለ ነው። ለሞራልህ ብለን ብናዳምጠው ግጥምህ ግጣም አጥቶ ቤት ያፈረሰው መንግስት ሳይሰማ ቶሎ ደልተው ነው የምልህ አቦ ቡቡ። እንግዲህ እንደሰማችሁት ነው ከዱባይ ሳውዲ ሞዴል የተመረጠው ነው። በጣም ያዝናና ቪዲዮ ነበረ። በነገራችን ላይ የቦቼ ሙዚቃ ሰምታችሁታል ብዬ አስባለሁ። እንደዚህ ክፉ የሚባል ነገር አይደለም፣ አሪፍ ሙዚቃ ነው። ያው አሪፍም ባይባል ብቻ ለኔ አሪፍ ሙዚቃ ነው። እንደ ጀማሪ ሊበረታታ የሚገባ ሙዚቃ ነው ብዬ አስባለሁኝ። ሙዚቃውን አዳምጣችሁታል ብዬ አስባለሁኝ። ካላዳመጣችሁት ደግሞ ቡቼራ ምናምን ብላችሁ ሰርች አድርጉና ማዳመጥ ትችላላችሁ ማለት ነው። እና ሪካርድ ላይ ነው የተለቀቀው ማለት ነው። በመቀጠል እንግዲህ ቦቼና ግምጃ መሀል ምንድነው የተፈጠረው ለሚለው ስመጣ እንግዲህ ግምጃ የቦቼ ሙዚቃ በተለቀቀበት ሰዓት እንዴት ሙዚቃው ያለ ፍላጎት የተለቀቀ ብላ ሪምቦ እያለች ነበረ። ለማንኛውም እሱን ቪዲዮ ላሰማችሁና ከዛ በመቀጠል የሷን አስተያየትና ቦቼ የሰጠውን ምላሽ አሰማችኋለሁ። ዛሬ ስንት ወር የተቀረጸ ቪዲዮ እንደ አዲስ ይወጣል። ዛሬ ይቅርታ ከተባለ ተብሎ ማለት ነው። እስከ ዛሬ ድረስ ቆይቶ ዛሬ ስሜ ሲነሳ የማይፈልጉ ሰዎች ቪዲዮዬን ይለቁታል። ለምን? እኔ ቫይራል መቀስቀሻ አይደለሁም። ለምን? እኔ ከተጠላው ቼክ ማልደረግም አይደለ? ቼክ ማልደረግ ከሆነ ለምን ማስከበር ካለባችሁ አስከብሩ፣ አትዝረክረኩ። እዛ ጋር ሄደሽ ይቅርታ እየጠየቅሽ እዚህ ጋር መተሽ ነው ስራ አትሽለጥለጪ። ለምን ነው የምታስመስሉት? በጣም ነው የሚያስጠላው። እኔ ታውቆ የሚቆጣልኝ ሰው ስለሌለ እረፍ የሚባል ሰው ስለሌለ ችግር የለውም። አላዝማው በራሴ ማላዝም ችግር የለውም። አይዲ ችግር የለውም። ለእኔ ያለልኝን አላውቅም። ልክ ሰላም ስሆን ይረብሹኛል። ልክ በራሴ ስቆም በመንገድ ላይ ይገባሉ። ልክ ስቆም ሰላም ነበርኩ፣ እየሰራሁ ነበረ። ሁሌም አጀንዳ ለመሆን እኔን ነው የሚጠቀሙት። እኔ ደግሞ መስራት ነው የምፈልገው፣ መኖር ነው የምፈልገው። በቃ መኖር፣ እኔ ምንም አይደለም አሁን ላይ የምፈልገው መኖር ነው የምፈልገው። መኖር አጀንዳ አይደለም ይሄ ነው። በቃ ለጥቅም ነው። ጨርሻለሁ። ከጨረስኩ ደግሞ እቀመጣለሁ። ልመልስላችሁ ለእናንተ ነው። እየመጣችሁ ለምታቆስሉኝ ኮሜንት ላይ እየመጣችሁ ለምታቆስሉኝ ሰዎች ነው የምመልሰው። በዛ በጣም ዝም ያልኩትኝ በቃ የምናገርበት አንደበት አጥቼ አይደለም፣ እናገራለሁ። ተናጋሪም ሰው ባይኖርልኝ እንኳ እናገራለሁ። ገባችሁ አይደል? እና ሴት ነኝ። ያን ያክል እንትን አትበሉ። እኔ ላይ ጉልበት አይኖራችሁ። መስራትም ካለባችሁ ራሳችሁን ችላችሁ ስሩ። እኔ በቃ እንግዲህ ግምጃ እንደሰማችሁት ያለ ፍቃዴ ነው የተለቀቀው ይሄ ሙዚቃ። እንዴት እኔ በሌለሁበት እኔ ባያስፈቅደኝ እንዴት ሙዚቃ ይለቃል እያለች ነበረ። እንግዲህ ይሄ ነገር በሁለት ነገር ስንመለከተው፣ በመጀመሪያ እንግዲህ ይሄ ሙዚቃ የተቀረጸው ግምጃና ቦቼ ባልተጣሉበት ሰዓት ነው። ሶ ዛት ሚንስ ወዳኔ ሰራችሁ ማለት ይቻላል ማለት ነው። በመቀጠል ደግሞ የቦቼን አስተያየት ላሰማችሁና የሁለታቸውንም አስተያየት አድርጌ ሰዎች የሚሰጡት ምላሽ የማሰማችሁ ነው የሚሆነው። ተከታተሉኝ። የሄድንባቸው 3 አጀንዳዎች አሉ። ዩቲዩብ ቪዲዮሽን ልትሰሪ ነው ሄድ ነው የራስሽን የዩቲዩብ ቪዲዮ ለመስራት ነበር ሀረር ድረስ ሄድሽው። ሁለተኛ ነገር ደግሞ ሙሉ መረጃ አለኝ፣ ሙሉ ገንዘብ አውጥቼ ሙሉ ወጪውን ሸፍኜ የሄድኩት እኔ ነኝ። 1 ብር አላወጣሽም። ለሱ ማስረጃ ካለሽ መተሽ ማሳየት ትችላለሽ። እኔ ሙሉ ማስረጃ አለኝ። ያንቺንም ወጪ የሸፈንኩት እኔ ነኝ። ዩቲዩብ ቪዲዮሽ ልትሰሪ ነው ሄድሽው። ሞዴል ለመሆንሽ ደግሞ ሙሉ ማስረጃ ራስሽ ፈልገሽና ፈቅደሽ እኔ እያለሁ ሌላ ሰው አይሰራም ብለሽ ነው የሰራሽው። ይሄም ማስረጃ አለኝ። ላይቭ ላይ ከፈለግሽ ላይቭ ላይ ሁለታችን ፌስ ቱ ፌስ የፈለግሽውን ሰው ይዘሽ በድሎኛል ያለ ፈቃዴ እንደዚህ አድርጎኛል ብለሽ ላይቭ ላይ ሐቂቃሽን ይዘሽ ማስረጃሽን ይዘሽ እኔን ማውራት ትችላለሽ። እኔም ማስረጃ አለኝ። በማስረጃ መሰረት መልሶችን እመልስልሻለሁ ማለት ነው። ከዛ ውጪ ግን በሌለሁበት ስሜን ባታንሽ ባታብጠለጥኝ እንድጠላ ባታደርጊኝ የኔ እህት። ለሁሉም ጉልበት ያለው ጉልበት እግዚአብሔር ነው። እኔ ሰውን በጉልበት የሚይዝ ሰው አይደለሁም።
እና ደግሞ ሰው የላትም ብዬ ንቄሽ አይደለም። ለአማክረሽ ደጋግሜ ደውዬ ነበር፣ አለኝ ማስረጃ። አሁንም ቢሆን ለጓደኞችም ነግሬያቸዋለሁ ይህን ጉዳይ እና ከዚህ በኋላ ስሜን የምታነሽ ከሆነ ግን ጉዳዩን እንዲሰፋ ታደርጊዋለሽ። እኔም ክፉ እንደሆነ አታርጊኝ። ብዙ 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 ያስኳቸው ነገሮች አሉና አይ ቲንክ ብትጠነቀቂ ጥሩ ይመስለኛል። ከዚህ በላይ ክፉ መነጋገር የለብንም። ትንሽም ጊዜ ቢሆን ክፉ ደግ ያሳለፍን ጓደኛ ማቾች ነበርንና ስለሱ ጊዜ ብለሽ ታይ። እንግዲህ ቦቸራ እንደሰማችሁት ያው ሙዚቃው የተቀረጸው ሀረር ነው። በነገራችን ላይ ሀረር ድረስ የሄድሽው ለክሊፑን ብለሽ አይደለም እና በሰዓቱ ሀረር ድረስ የሄድሽው የራስሽን የዩቲዩብ ቪዲዮ ለመስራት እና ሀገር ለመጎብኘት ብለሽ ነው የሄድሽው እና እዛ ከሄድን በኋላ እኔ ሌላ ሰው ነበረ ሞዴል ለሙዚቃው ሞዴል ማድረግ የፈለኩት፣ ግን እኔ እያለሁ ሌላ ሰው አይሰራም ብለሽ ራስሽ ወደሽ ነው የሰራሽው እና ደግሞ ሙዚቃው በሚለቀቅበትም ሰዓት 3 ጊዜ ነው 4 ጊዜ ደውልልሽ ነበር፣ ግን ልታነሽልኝ አልቻልሽም። እንዲሁም ላይቭ ላይ መተሽ ሁሉም ሰው በተሰበሰበበት መረጃ ላይ ብር አውጥቻለሁ፣ እንዲሁም ቦቸራ ያጭበረበረኝ ነገር አለ የምትይው ካለ ነይና እንጋጠም ብሏል ማለት ነው። እንግዲህ ቦቸራ ከተነገረው ነገር ስነሳ እንግዲህ በሰዓቱ ፈልገሽ ነው ወይም አልፈልገሽ ነው ብሎ መናገር አይችልም። ምክንያቱም በዛ ሰዓት ሁለታቸውም ጥሩ ሙድ ላይ ነበሩ። ሶ ዛት ሚንስ እሷም እንደዛ ያለችው እኔ ያለው ሌላ ሰው ጋር ከመሄድ እሱ ከሚጎዳ ብላ አስባ ነው የሚሆነው። አሁን ላይ ደግሞ ከተጣሉ በኋላ ሙዚቃው በመለቀቁ ለምን ደበራት? የቦቸንም የግምዣንም አስተያየት የሰማችሁት ይመስለኛል። ሶ አሁን እናንተ በማን ትፈርዳላችሁ? ጥፋተኛ ማን ነው? ሶ ሙዚቃው መለቀቁ ቦቸራ ሙዚቃው መልቀቁ ጥፋት ነው ወይስ አይደለም? ግምዣ ደግሞ ለምን አልተለቀቀም ማለቱ ጥፋት ነው አይደለም የሚለው ነገር ኮሜንት ላይ አስቀምጡልኝ ማለት ነው። በመቀጠል እንግዲህ የቦቼ ሙዚቃ እስኪ እናዳምጠው። እሺ አብረን እናዳምጠው፣ የትም እንዳትሄዱ እና ስለ ቦቼ ሙዚቃ ደግሞ ኮሜንት ላይ አስተያየት ታስቀምጡልኛላችሁ። ቀጣይ ሙዚቃ ይስራ ወይስ አይስራ የሚለውን ነገር ኮሜንት ላይ ታሳውቁኛላችሁ ማለት ነው። ለስ ጎ ሙዚቃው እናዳምጥለት። ያበደ ነው ያበደ ነው።